ጤና ይስጥልኝ የተከበራችሁ ዛሬ የምናቀርብላችሁ የግብርና ፕሮግራም ይሆናል። የግብርና ፕሮግራም ይህን ፕላንት በተመለከተ ነው። ይህ ፕላንት ስናስታውስ የሚታወሱን አንድ ታላቅ ሰው ይኖራሉ። እኚህ ታላቅ ሰው ፕሮፌሰር አክሊሉ ሀብተወልድ ናቸው። ስለዚህ የብልሃርዚያን መድኃኒት ተመራምረው በዚህ ቅጠል ላይ ግኝቱ የተሳካ ውጤት ያገኙበት ሁኔታ ነው የሚኖረው። እንግዲህ ፕሮፌሰር አክሊሉ ሀብተወልድን በዚህ ደረጃ በታላቅነት ልናከብራቸው ልናስታውስበት የምንችል የቅጠል አይነት ነው። የእንዶድ ቅጠል ተብሎ ይጠራል። የእንዶድ ቅጠል እንግዲህ እንደምታውቁት በገጠር ላይ ለልብስ ማጠቢያነት ሳሙናን ተክቶ የሚሰራ የእንዶድ ቅጠል መሆኑን እናስታውሳለን። ከዚህም ባሻገር የእንዶድ ቅጠል እንደምታውቁት ለመድኃኒትነት በከፍተኛ ደረጃ የሚያገለግል የእጽዋት ዝርያ ነው። ከዛም አልፎ ተርፎ እንግዲህ በመድኃኒትነት እንጠቀምበታለን ስንል አንደኛ ለእብጠት ለእግር እብጠት እንዲሁም ደግሞ ለቁርጥማት ለመሳሰሉትን ነገሮች የምንጠቀምበት ይሆናል። ከዛ ባሻገር ደግሞ ከሳሙናና ከኦሞ በሰው ሰራሽ ደረጃ ከሚታወቁት ቴክኖሎጂዎች በላይ ከፍተኛ የሳሙና እና ንጽህናን የመጠበቅ የመጉረፍረፍ ባህሪ ያለው ተክል ነው። እንግዲህ በሀገራችን ይሄ ከፍተኛ ጠቀሜታን የሚሰጥ የቅጠል አይነት ነው። ስለዚህ ቁርጥማት ሲከሰትብን እንዲሁም ደግሞ እግራችን እብጠት በተለያየ ቦታ ካለ በዚህ ሞቅ አድርገን አንደኛ መታጠብ እንችላለን ቅጠሉን በማሸት ከዚህ ባሻገር ደግሞ በቅጠሉ እሳት ላይ በማድረግ በሱ እግራችንን የመተኮስ ሌሎች ሁኔታዎችን በምናደርግበት ጊዜ ይህ ፍቱን የሆነ መድኃኒትነት ያለው የቅጠል ወይም የእጽዋት ዝርያ አይነት ነው። ስለዚህ በሀገራችን በስፋት በገጠራማው አካባቢ እንዲሁም ደግሞ በወፍ ዘራሽ በተለያዩ ቦታዎች ደግሞ በቅሎም የምናገኝበት ሁኔታ ይገኛል እና ረጅም እድሜ የማስቆጠር ችሎታ አለው። በከፍተኛ ደረጃ ይህ እጽዋት ከተተከለ በኋላ ቢያንስ